ደሞ እኮ መኪና የሌለው እንዳናገባም ይላል። ጋይስ ሀበሻን ቲክቶክ ላይ ምክር አትጠይቁ፣ ከጠየቃችሁም ፖዚቲቭ ነገር አትጠብቁ ብዬ ስንት ነው ተናገር። እስቲ ይሄ ቪዲዮ አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ ውድ የቲክቶክ ቤተሰቦቼ። አሁን እንደምታዩት ይሄ የሰውነት ውፍረት አላስፈላጊ የስብ ክምችት አለ እዚህ ጋር። ይሄን ለማጥፋት ያላችሁን ሀሳብ ሸር ታደርጉኛላችሁ። ለምን እኔ አሁን እቺቦች ማጥፋት እፈልጋለሁ። ፕሮግራም ይዣለሁ። ሁል ጊዜ እንገናኛለን። እናንተ እንዴት ማጥፋት እንዳለብኝ መልካም ሀሳባችሁን ትለግሱኛላችሁ። ስትበላ መቼ አማከርክ? ይሄ ሁሉ ያለ ደረሰኝ ስትጭን እኛ አውቀናል ወይ ነው? ሽንት ቤት በሚመጣው መኪና አስመጥቶ ተመልከት። ያበሻ አስተያየት እቺን ቦርጭ ብላ አታሳንሳታ። ወራካሎ የሳይንስ ሙዚየሙን የሚያክል ሆድ እቺን ብላ ሆድ ከሀገር ይሰፋል ሲባል አላምንም ነበር። ኧረ ተው እንጂ እናሲዝ ትራፊክ ነው። ቦርጩስ በምግብ መጣም በልሽ። ደረትህ ላይ ያሉት ነገር እስከየት ነው የመጡት? እንጂ ደረት ምን አሳየሽ? ሲጀመር ደረት መቻል ጋይስ። እኔ አዲስ አበባ ውስጥ አንድ ግራ የሚገባኝ ነገር አለ። ታክሲዎች አንድ ሰው ትርፍ ጫናችሁ ተብለው 1500 ብር ይከሰሳሉ። ባስ ውስጥ ግን ይሄ ሁሉ ህዝብ እንደቆሎ እንደዚህ ላይ በላይ ተደራርቦ ሲሄድ ማንም ቼክ የሚያደርገው ሰው የለም። እስቲ ይሄን አጫጫን አሳይቻችሁ ልመለስና የሚያስ ኮሜንት እናነባለን። የትም እንዳትሄዱ። እንዲህ ኑረክ የአዲስ አበባ ልጅ ነኝ ብለህ የክፍለ ሀገር ልጅ ላይ ሙት ይዛለካ። በክፍለ ሀገር ልጅነት የተሸማቀቀ ብዙ በደል የደረሰበት ሰው ባሱ አሜሪካ ነው የሚሄደው በለሽ። አሬና አሜሪካ ቀጥታ ያለ ጥያቄ ገነት የሚያስገባ ነው። ደሞ እኮ መኪና የሌለው እንዳናገባም ይላል። ጋፍተሽ ላብላብ ብለሽ ይነርሽ ሄራ አይደለም። ከሜክሲኮ ጃሞ ነው የሚሄደው። ስንት ነፈሰ ራሱ በተራ በተራ። አትገባብዛችሁ ፍቅራችንን ያብዛልን። አቦ ለምን እያወራችሁ አንድ ላይ በእግራችሁ አትሄዱ? እየተዝናናችሁ ንፋስ እየተቀበላችሁ እየተተዋወቃችሁ